ሁሉም የራሱ ኃላፊነት አለበት ብዬ አስባለሁና ኃላፊነቱን ባለመዘንጋት እንደዚህ አይነት ስራዎችን በመስራቱ ደስተኛ ነኝ። ሁሉም ግን መተባበር አለበት በአስፈላጊው መልኩ እኛም ብንሆን የወጣብንን ወጪም ሆነ ድጋፍ ተቀብለን በጥሩ ሁኔታ መዋል አለብን ጥሩ ነገር ላይ በዚህ ዙሪያ ያሉ ማህበረሰቦች መርዳት አለባቸው መተባበር አለባቸው አስፈላጊውን የሆነ ነገር እንቅፋት ከሚሆኑ ነገሮች መጽዳት አለበት ብዬ አስባለሁ። ያው እኛ እንግዲህ እንደ ኮሌጅ በኮሌጁ ስም በንፋስ ስልክ ፖሊቴክኒክ ኮሌጅ እና በዲፓርትመንቴ በሆቴልና ቱሪዝም ዲፓርትመንት ወክዬ የትስ ፋሚሊ ፎከስ የበጎ አድራጎት ተቋምን ማመስገን ፈልጋለሁ። ምስጋናዬ እጅግ ከልብ የመነጨ ነው። እግዚአብሔር ይስጥልን። ይሄን በጎ አድራጎት እርዳታ ድጋፍ ማድረጋቸው በዲፓርትመንታችን የተቀበልናቸው ሰልጣኞችን በተለይም እንደኛ ሙያና ዲፓርትመንት ሴቶች የሚበዙበት ዲፓርትመንት ስለሆነ አብዛኛው ድጋፍ የሚደረግላቸው ኦልሞስት 90-95% ሴቶች ናቸው። ብዙ ሰው ይሄን አያረግም። ያው ሁሉም ለራሱ የሚሮጥበት ሰዓት ነው ምናምንና እነሱ አስበው ለኛ እንደዚህ ሆኖ የሚማሩ ሰዎች አሉ ልጆች አሉ እነሱን እንርዳ ብለው ከራሳቸው ላይ ቀንሰው በመስጠታቸው በጣም ነው ማመሰግናቸው እና ይሄ ነገር ቢቀጥል ሌላውም ሰው ከነሱ አይቶ ይሄ ነገር ቢቀጥልበት ይላል። ብዙ መድረስ ያለብን ቦታዎች አሉና እነሱ ለነሱም ተደራሽ ይሆን ዘንድ ያው ሁሉም ቢሰራበት። ይሄንን ዲዛይን የሰራ ነው ለፋሽን ሾው ውድድር ነበረ እና አባንት በሚል ኢንስፓይሬሽን የሰራ ነው ያኔ እና አሪፍ ሰርቻለሁ ብዬ አስባለሁ በጊዜው እና በጣም ብዙ ዕውቀት ነው ያገኘሁበት ከፋሽን ሾው ራሱ ስራ እና ይሄን ይመስላል ስራዬ። ኢፌክቲቭ ሆኖ የምናያቸው ልጆች ደግሞ እንደዚህ አይነት ሬንጅ ውስጥ ያሉ ልጆች ናቸው። ይሄ የሚደገፉ ልጆችና ራሳቸው ለመለወጥ ጥረት የሚያደርጉ ልጆች ናቸው። አብዛኛው ጊዜ በዚህ ሰፖርት ውስጥ የሚያልፉ ልጆች ናቸው። ቅድምም እንዳያችሁ በተለያዩ ውድድሮች ላይ ሰክሰስ የመሆን ኦፕሽን ናቸው። ምክንያቱም መለወጥም ብሎ ስለሚያስቡና ትንሿ ነገር ለነሱ ትልቅ ሆና ስለምትታያቸው ነገን መቀየር የሚለው ነገር ስላለ በዛ አንግል የነሱ ጋም ያለው ሳቲስፋክሽን እንደዛው ነው። በዚህ አጋጣሚ ያው ቤት በጣም የተከታተለች ያለውን ነገር ኮኦርዲኔት የምታደርግበት ሁኔታዎች ናቸው ያሉትና የአክቲቭ የሆነ ፓርቲሲፔሽን አለ ፋውንዴሽኑ እና በእኛም ኮሌጅ ያው ለተማሪዎችም ሲደረጉ የነበሩት ለአለፉት 3 አመታት 2015 ጀምሮ እኔ እስከማውቀው ድረስ ከዛ ጊዜ ጀምሮ እስካሁን ድረስ ሰፖርቱ እንደቀጠለ ነው። ያው ያነሳዋቸው ደግሞ ይበልጥ እንዲጠናከሩ ያደረኳቸው ነገሮች እንደተቀመጡ ሆኖ ፋውንዴሽኑን ደግሞ ትልቅ የሆነ የራሱ አሻራ እያዋለ ነውና ያለው በዚህ አጋጣሚ በተማሪዎችም ስም ላመሰግን ፈልጋለሁ ማለት ነው። በኮሌጅም ስም እንዳጠቃላይ እናመሰግናለን። የእርዳታ ተቋሙን የትስ ፋሚሊ ፎከስን ማመስገን ፈልጋለሁ። እርዳታቸው እንዲቀጥል እና ነገም ከነገ ወዲያም ከኮሌጁ ጋርም ከዲፓርትመንትም አብረን እንደምንሰራ ተስፋ አለኝ። እኔም ጨርሻለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።